አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ውዴቱ ተከታታዮችን ያለው አልሐምዱሊላህ ረቢል ዓለሚን። ምርጥ የሚያስደስት ዜናም አስደንጋጭ ዜናም ሁሉን የሚያሳዝን ዜናም ይዤላችሁ መጥቻለሁ። ያው የሰሞኑ አወዛጋቢ ዜና ልንገራችሁ ዛሬ። በቅድሚያ ይሄን ቻናል እንደገባችሁ ላይክ፣ ሰብስክራይብ አድርጉኝ። ኦኬ፣ ስወዳችሁ ሰብስክራይብ አድርጉኝ። ከዛ ምንድነው ዛሬ የምነግራችሁ? ሰግጥ ከዚህ በኋላ ሰግጥ እንዳትሉ፣ ሰግጥ እንዳትሉ። ሰግጥ እንዳትሉ። በቃ እኔ ተቸግሬያለሁ፣ መኖር አልቻልኩም። እኔ ሰላምን የምፈልግ። ሰግጥ ማለት ምንድን ነው ሲሉት ደድብ ነው። ደድብ ማለት ቁም ነገር ለራስህ ማለት ባለህበት ነገር ምንድን ነው እንግዲህ ሀሳቡ ሰግጥ እንግዲህ ሰግጥ ነው። ባለህበት ነገር ሰግጥ። ደድብ ደድብ ለምን ይባላል ብሎ ህዝቡም እየተንጫጫ ነው ያለ። የሰሞኑ አወዛጋቢ ይሄ ነው። አንድ አስደሳች ዜና ደግሞ ናዮ ጆን ዳኔ ተፈቱ። ሁላችሁ በጣም ደስ የሚል በቃ ወጣት ናቸው፣ ብዙ የሚሰሩ ልጆች ናቸው። ሰውዬ በመፈታታቸው በጣም ደስ ያለኝ። ማለት አሁን ወጣትነት ምንም ነገር ሳታውቂው በቃ ምንም ነገር እኔ እንጃ ብቻ በቃ የማታጣጥሚበት ሰዓት ነው። የሆነ ለገቡ አጣጥሞ ይኖራል፣ ላልገቡ ደግሞ በቃ ማለት ዝም ብሎ ያልፋል። እዛ የዛኔ እንደዚህ የማደርገውን ምናምን የሚባል ነገር አለ አይደል? ልክ እንደዛ ነገር ያኔ ሳናውቀው በቃ ምንድን ልበላችሁ፣ አሁን ምን ለማለት እንደፈለኩ ልንገራችሁ እስኪ። ምን ለማለት እንደፈለኩ ተምረዋል ብዬ አስባለሁ እዛ በገቡበት ሰዓት። አሁን ድጋሜ በቃ ማንም ሰው ቢመክራቸውም ሆይ 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 ቢላቸውም ራሳቸው የሚወስኑ ይመስለኛል። በህዝብ ብዛት አይመስለኝም አሁን ላይ። ለምን ተምረዋል። ሰው ወጣትነት ብዙ ነገር ያስተምራል። በቃ በአጠቃላይ በዛ ላይ ደግሞ የሚያምር ቆንጆዬ ትንሽዬ ልጅ ወልጃለሁ አለች። ወይኔ ማሻአላ ልጁ ደስ ሲል እንኳን ወለደች። እንግዲህ ለእሷ ብሎት ይሆናል እዛ ውስጥም የገባች። እኔ የገረመኝ ነገር አሁን ጃኒ መልሳ ልትታረቅ ነው፣ ደግሞ አዶናይ ሊያገባት ነው ሲሉ ነበር። እንግዲህ ያው ልክ ፊልም የውሸት ፊልም አለ የሚሰራ፣ ልክ እንደዛ እኮ ነው። አሁን እሱ ጋር እየተሳሳመች ምን እያለች ምናምን እናያለን። ግን የውሸት ሊሆን ይችላል፣ እውነት ሊሆን ይችላል። ግን የምናውቀው ነገር የለንም። ስለዚህ ግን እንዲያውም ተመልሳ የምትሄድ ናት ወደ ጃኒ የምትሄድ ናት ወይ እሱስ የሚመጣ ነው ወይ ወደ እሷ፣ ወይስ ልጁን የሚያሳድግ ነው ወይ? የሚቀጥለው አሁን ስለተፈቱ በሚሰሩት ቪዲዮ የምንማር ይሆናል። ይሄን ቻናል ላይክ፣ ሰብስክራይብ አድርጉኝ። የምትፈልጉትን ኮሜንት አድርጉ።
እወዳችኋለሁ። ኮሜንት አድርጉልኝ። እስኪ አበረታቱኝ። ኦኬ አበረታቱኝ። የመዳም ቅሞች አበረታቱኝ።